የማይታመን ነገር ተፈጠረ። ዳግም የገዛ እናቱን አገታት። ይሄ ደግሞ ሊሆንበት የቻለበት ዋነኛ ምክንያት እንግዲህ አቶ በኃይሉ እና የአቶ በኃይሉ ተላላኪ ሳሚ እናት ማግኘት ካለብህ የብሌንን አሳዳጊ እናት ማስወገድ አለብህ ብለው ትዕዛዝ ሰጡት። እሱም ያለው አማራጭ ያንን ትዕዛዝ ተቀብሎ መስራት ነው እና ዳግም ትልቅ ስህተት እየሰራ ይገኛል። እጅግ በጣም ያሳዝናል። ባለፈው ክፍል እንግዲህ ዳግምና እናቱ ተገናኙ ብለን በጣም ደስ ብሎን ነበረ። ምክንያቱም ወይዘሮ ገነት ልጄ እያለች ባለችበት ሰዓት ዳግምን መስሎን ነበረ። ነገር ግን ደግሞ ብሌንን ነው ማለት ነው። እንግዲህ መጨረሻው የዛሬ ክፍል 10 መጨረሻው እጅግ በጣም ያሳዝናል ማለት ነው። እውነት ለመናገር እንግዲህ በሚያሳዝን ሁኔታ የወይዘሮ ገነትም የልጅነቷ ፎቶ ግድግዳ ላይ ተለጥፎ ነበር እስከዛሬ ድረስ። ነገር ግን ብሌን ወደ ቤተሰቦቿ ወደ እናቷ ወደ አሳዳጊዋ ቤት ስትሄድ ዳግምን ተከትዬሽ እሄዳለሁኝ እናትሽን መታወቅ እፈልጋለሁ ብሎ ከብሌን ጋር ተከትሏት ይሄዳል። ከዛም በፊት ግን ግድግዳ ላይ የተለጠፈው ፎቶ እንግዲህ እንደ አጋጣሚ ሆኖ ወድቆ ይሰበራል ማለት ነው። ይህ አጋጣሚ እንግዲህ ፎቶው ባይሰበር ኑሮ ዳግም ዛሬ እናቱን ያገኝ ነበረ። ነገር ግን ደግሞ ዳግም እናቱን ሳያገኝ ቀርቷል እና እንግዲህ የብሌን እናት ተዋውቋት ምግብ በልቶ ሁሉን ነገር አዘጋጅቶ ተመልሶ ይሄዳል። ከዛም በፊት ግን ወይዘሮ ገነትና አቶ በኃይሉ ይፋጠጣሉ እዛ እና እንግዲህ ወይዘሮ ገነትም አቶ በኃይሉን ባየችበት ሰዓት አንተ አረመኔ ልጄ ከዚህ ሰውዬ ጋር ነው እንደምትሰሪው? ይሄ ሰውዬ እኮ ምን እንዳደረገኝ አላወቅሽም። ብዙ ዓመታት ስለፋበት የነበረውን የስራ መታወቂያ አስተካክልልኝ ብዬ በሄድኩበት ሰዓት ቀዳዶ ሰጠኝ ወረቀቱን። እንዴት ከዚህ ከሰውዬ ጋር ትሰሪያለሽ? ሰውዬውን ግን አውቀሸዋል ስትል እንግዲህ አቶ በኃይሉም ብልጥ ነውና ኧረ እንደዛ አላደረኩም ይላል። እንግዲህ ውሸቱን ሰላምዬ እውነትህን ነው ወንድሜ እንደዚህ አደርግሃል? እንዴት እንደዚህ ታደርጋለህ ስትለው አይ በጭራሽ እንደዚህማ አላደረኩም ብሎ ሽምጥጥ ያደርጋል። ወይዘሮ ገነትም እንዴ ልታዋሽ ነው እንዲያታልለ እንዴ ወረቀቱን የቀደርክብኝ ትላለች። ከዛም በኋላ እንግዲህ ወይዘሮ ገነትም ሌላውን ነገር ትተውና ብሌንን እግሯ ስር ወድቃ ይቅርታ ትጠይቃታለች። በጣም ይቅርታ እናትሽ ሙታለች ያልኩሽ እኮ ተገድጄ ነው ወድጄ አይደለም ይቅር በይኝ ስትላት ብሌንም ይቅርታ አድርጌልሻለሁ ትላታለች። ከዛም እንግዲህ ቤቱን ለቃ ትወጣለች። ወይዘሮ ገነት ወደ ቤቷ ትሄዳለች። እንግዲህ ወደ ቤቷ ከሄደች በኋላ ቤቱን ፏፏፏ አድርገው ነበር ማለት ነው። ከዛም በፊት ግን ብሌን አቶ በኃይሉን ለማግኘት ቢሮ ሄዳ ነበረ። ወረቀቱ እንዴት ነው አዘጋጀህልኝ እንዴ ስትለው አቶ በኃይሉ እንግዲህ ሌላ ወጥመድ አዘጋጅቶላታል ለብሌን ማለት ነው። እሱም ታዲያ እንግዲህ ለእህቱ ከዚህ በፊት አረብ ሀገር ስትሄድ የሰጣትን ስጦታ ወርቅ ለብሌን በስጦታ መልኩ አሽጎ እስከዛሬ ድረስ ላስቀየምኩሽ፣ ባለፈውም ደግሞ ፋይሉ ጠፋ ብዬ ለመታውሽ በሙሉ በጣም ይቅርታ ብሎ ያንን ስጦታ ይሰጣታል። ብሌንም በፍጹም አያስፈልግም ስጦታ ትለዋለች። በፍጹም ስጦታማ ያስፈልግሻል ብሎ እንግዲህ ይሰጣታል። ብሌም እንግዲህ ነቄ ሆናለች። እኔ ካሁን ተዋረደች ብዬ በጣም ተሳቅቄ ፈርቼ ነበረ ያንን ስጦታ ተቀብላ። ነገር ግን ብሌንም ይሄ ሰውዬማ በጣም ክፉ እንደሆነ አውቃለሁ፣ ነገር ግን የሆነ ወጥመድ ያዘጋጅቶልኝ ነው እንደዛ ያደረገው። ስለዚህ ለራሱ ለኔ ያዘጋጀውን ወጥመድ ራሱ እንዲገባበት አደርጋለሁ ትልና አቶ በኃይሉ ጃኬት ውስጥ ወርቁን ትከታለች ማለት ነው። እና እንግዲህ እንደዛ ካደረገች በኋላ እንግዲህ ሳሚ ዳግምና ብሌን እንግዲህ እናታቸው ቤት ይሄዳሉ ማለት ነው። ሁለቶችም እናትና ልጅ ባይተዋወቁም እዛ ሄዳ እንግዲህ ቤቱ ኧረ ይሄ ቤትማ በፊት እናቴ ያሳደገችብኝ ቤት ይመስላል፣ ቤቱም አዲስ አልመሰለኝም እያለ ፍዝዝ ብሎ ይቀራል ማለት ነው። ነገር ግን አይዞ አንተ እናትህን ታገኛለህ፣ አንድ ቀን ይሳካል ሁሉንም ነገር ትለዋለች ብሌን ማለት ነው። ምግቡን እየበሉ እያሉ እንግዲህ ስልክ ይደወላል። ሰላምዬ ስልክ ተደውልና ቶሎ ባድረሻና ቶሎ ታለች። ምክንያቱም ደግሞ ወርቁን ለባሽና የሆነ ቦታ እንሄዳለን ጋብዝሻለሁ አላት። አውቆ ለተንኮሉ በኃይሉ እንግዲህ ሰላምዬም ደግሞ እውነት መስሏት እሺ በቃ ብላ ትነሳለች። እንግዲህ አቶ በኃይሉም የሆዱን በሆዱ ስለያዘ ምነው አረፈርሽ ቶሎን በጊዜ እንዲያንመለስ ሂደን ይላታል። ከዛም በኋላ
አንገቷን ገለጥ ልብሷን ገለጥ ያደርግና እንዴ የታለ ወርቁ ስጦታዬን ለብሰሽ እንድንሄድ ነበር እኮ ያሰብኩት ይላታል። እሷም አጣሁት ትላለች። ፊት ለፊቱ ደግሞ ብሌን ስላገኛት እንደ ባለፈው እቺ ትሆናለች የሰረቀችው ይላታል። ሰላምም አይ እሷ አልሰረቀችም፣ እሷ እኮ ባለፈው ራሱ እኮ እሷ ባልሰረቀችው ነገር ነው እንደዛ የተመታችው የተወረደችው ትላለች። እሱ ደግሞ ግግም ብሎ ለእሷ ስለሰጣት ስለሚያውቅ አይ እሷ ናት አለ። እቤት እንግባና እንፈትሻት፣ ሻንጣዋን ልብሷን እንፈትሽ ይልና ይገባል። ይችል ሌባ እያለ እያመናጨቀ ፌስታሏ ሳይቀር እንግዲህ ልብሷን ዝርክርክ አድርጎ ሲፈልግ፣ ነገር ግን እንግዲህ ወርቆ እሱ ጃኬት ውስጥ ይገኛል ማለት ነው። ደስ የሚለው ነገር እጅ ከፍንጅ እዛው ይወረዳል ማለት ነው አቶ በኃይሉ። ከዛም በኋላ ፍጥጥ አይን ግጥጥ ጥርስ ግጥጥ አለ፣ ፍጥጥ ብሎ ቀረ። ከዛም በኋላ እንዴት ይሄ ሊሆን ቻለ ትላለች ሰላምዬ። በጣም ትናደድና እንግዲህ የገዛ ወንድሟን በጥፊ ትለዋለች። ከዛም በኋላ ቤት የለቀውጥ አለችው። አረ ይሄማ ሴራ ነው፣ ይሄማ ሆን ብላ ኪስ የከታው ነው አለ ማለት ነው። ደስ አይልም ግን ሰው የዘራውን ሲያጭድ እንደዚህ ነው። ቶሎ ቶሎ ቢያጭድ ጥሩ ነው፣ እንዲያው ሳይዘገይ ማለት ነው። ሰው የዘራውን በእርግጥ አይዲያል መቼም ቢሆን ሰው የዘራውን ነው የሚያይደው፣ ግን ደግሞ ባይዘገይ ልክ እንደ አቶ በኃይሉ እጅ ከፍንጅ ቢወረድ ጥሩ ነው ማለት ነው። እንግዲህ ቤቱን ለቆ ይወጣል። እንግዲህ ሰላምዬም ብሌንን በጣም ይቅርታ አንቺ ባሰራሽው ስራ አሰቃየሽ አይደለ ትላለች። ብሌንም እናቷን እቅፈት አደርግና ፈጣሪ ሆይ ይቅር በለኝ፣ ምክንያቱም ደግሞ ይህንን ሰውዬ ስለማቅ ነው እህትና ወንድም እናጣላሁኝ እያለች ፈጣሪዋን ይቅርታ ትላለች። ምክንያቱም ደግሞ ፈጣሪዋም አይቆጣም፣ ምክንያቱም እሷ ባልሰራችው ስራ አውቋ ወጥመድ እንዲከታት እንዲሆን አውቃ ነው እንደዛ ያደረገችው። ከዛም በኋላ እንግዲህ ከዛት ይወጣና ቤቱን ለቆ ከወጣ በኋላ የእንግዲህ ገነትን የገዛ ልጇን ያስልክና እናትህን ማግኘት ከፈለክ የብሌንን አሳዳጊ ሄደህ አግታት አለው። እንደዛ ማድረግ አልነበረበትም። ምክንያቱም እንዴት የገነት እናቱ መሆኑን አያውቅም እንበል፣ ግን የብሌንና አሳዳጊ እንዲሆነች እያወቀ እንዴት እንደዛ ሊያደርግ ቻለ? የምር በጣም ያሳዝናል በጣም። ከዛም በኋላ እንግዲህ እናቱ መሆኗን ሲያቅስ ምን አይነት ነገር ይፈጠራል? ያው ጸጸቱን አይችለውም ማለት ነው። በነገራችን ላይ እንግዲህ ቃልም ስለ ብሌን ስታሰቃያት ነበር። ምግቡን ወጡን እስከ መድፋት ድረስ ወጡን እየደፋቸው ባለችበት ሰዓት እንግዲህ ዳጊም ይመጣል። ምን እያደረግሽ ነው ምግቡን የደፋሽው ምናምን ስለ እሷ እኮ ናት ምግብ አቅርቢልኝ ስላት ወጡን ደፋችው ትላለች። ያው ዳግምም ደግሞ የቃልን ተግባር ስለሚያውቅ ነው እንደ ብሎ ዝም ይላታል። ከዛም በኋላ እኔ እጠርግልሻለሁ ብሎ ለመጥረግ እንትን ሲል ታው እንጂ እኔ እጠርገዋለሁ አንተ ገረድ አይደለ እኔ ገረድ እኮ ትላለች። እሱም አይ አንቺማ ገረድ አይደለሽም፣ ቆንጅዬ ነሽ፣ ማንም ሰው ሊወድሽ የሚችል ጎበዝ ነሽ፣ ጠንካራ ነሽ ምናምን እያለ እንግዲህ ልቧን ጥብት አላደረገም እንደ የብሌንን ማለት ነው። ከዛም በኋላ በአንድ ቀን ለመሳም እንዴት ነው ወዴት ነው ፈጠንጠን አለ እኮ ዳግም። ምን ሆኖ ነው? ወደ ራስህ ተመለስ እንጂ በአንድ ቀን ለመሳም ጠጋ ሲል አያፍርም? እንዲ የወንድ ልጅ በጣም አስቸጋሪ ነው። እናንተ ስሜት መቆጣጠር አቅቶት እኮ ሊስማት ነበረ። ብሌንም ባትከለክለው ኑሮ እስካሁን ድረስ ማቁቶ ነበር ማለት ነው። እሷም ፈገግ ብላለች። ወዱኛል ብላ ደስ ብሏታል ብሌን ራሱ ማለት ነው። ነገር ግን መጨረሻው ላይ እንግዲህ አይታወቅም። በነገራችን ላይ ህልምም ሊሆን ይችላል። ግን ደግሞ አቶ በኃይሉም የሆነ ነገር ማድረግ አለብን፣ የብሌንና አሳዳጊ የሆነ ነገር ማድረግ አለብን ብሎ ሳሚን ሲያማክረው ነበረ። እንግዲህ አቶ በኃይሉ ሳሚን ሲያዘው፣ ሳሚ ደግሞ ዳግምን አዘዘው ማለት ነው። ታውቃላችሁ የገዛ እናቱን እንዲያግታት። ወይኔ እንግዲህ ሁለታቸውም በነገራችን ላይ ተጠራጥረዋል ማለት ዳግምም ገነትም ይሄን ልጅ የት ነው የማውቀው፣ ይችን ሴትዮ የት ነው የማውቃት እያሉ እንግዲህ ልባቸው ተጠራጥሯል። ያንን ፎቶ አይቶት ኑሮ በቃ እናቱን አገኘ ነበር። ግን ደግሞ እስከዛሬ ኑሮ ፎቶ ከግድግዳ ላይ ወርቆ ተሰበረ። ብቻ እንግዲህ ገነት ምንም መሆን የለባትም፣ እውነት ለመናገር ምንም መሆን የለባትም፣ የብሌን አሳዳጊ ማለት ነው። ሰላምም ምንም መሆን የለባትም፣ የብሌን አሳዳጊዋ ምንም መሆን የለባትም። ስለዚህ ሰላም ብሌን እናቷን ማወቅ አለባት። እንዲያውም አንድ ሚስጥር አውጥታ ነበረ ቃል ራሱ የአባቷን ስም ስትጠራ ሰላምዬ ምናልሽ ማናልሽው አባትሽን ስሙ ማን ነው ያች
ስታጣድፋት ነበር። ነገር ግን አንቺ አይደለሽ እንዴ ጥለሽኝ ሄደሽ አንቺ ነሽ እንጂ አባቴ መናገር ያለብሽ ምናምን ብላ አስቀየሰች። ለማንኛውም ፍትህ ለገነት እያላችሁ መኮመታችሁን አትርሱ። ቪዲዮንም ላይክ እና ሸር እያደረጋችሁ አበረታቱን። ፍትህ ለብሌን። ዳግምም ደግሞ ትልቅ ስህተት ተሳስቷል። ብቻ እንግዲህ ህልም ያደርገው ብዬ ነው የማስበው። እውነት እንዲሆን ብዬ ነው የማስበው። እውነት መሆን የለበትም። የገዛ እናቱን ማሰቃየት የለበትም። እውነት እንዴ እና በእርግጥ እሱም ግራ ገብቶት ነው። እናትህን ማግኘት ከፈለግ እችን የብሌን አሳዳጊ እንደዚህ አድርጋት ተብሎ ትእዛዝ ስለሰጠው ስለጨነቀው ነው። ግን ደግሞ ምንም ማድረግ የለበትም። በኋላ ራሱ የሆነ ነገር ብትሆነ ራሱ ጸጸቱ በጣም ገባር ነው። ምክንያቱም እናትህን እኮ ነው እንደዚህ ያደረካት ብሎ ሲነገር ራሱን ይቅር አይለውም። የእውነት የገዛ እናቴን ነበር እንደዚህ ያደረኩት እያለ ጸጸት ራሱ ይገለዋል። በዛ ላይ ብሌንንም እንደዛ ማስቀየም የለበትም። ለብሌን ሲል እንኳን መተው ነበረበት። ብቻ በጉጉት እንጠብቃለን ቀጣይ